ድረስ እስከዚያው ድረስ ነው ይሄ ሰፖርት የተደረገው። የኢንስታሌሽን ባለሙያና አሰልጣኝ ኢንጂነር ገመቺስ ፍቃዱ ለሆስፒታሉ የተበረከተው ሶላር ከ300,000 በላይ ዋት ኤሌክትሪክ ኃይል እንደሚያመነጭ ተናግረዋል። ከአርባ ምንጭ ዩኒቨርሲቲ ጋር በመተባበር ለአርባ ምንጭ ጀነራል ሆስፒታል የሶላር እቃዎች አስረክበናል። ኦልሞስት ወደ 700,000 የሚሆን ግምት አስረክበናል። ይሄ ደግሞ ያው ኦፕሬቲንግ ሩም ነው የሚጠቅመው። ይሄ ደግሞ በመብራት መቆራረጥ የሚመጣውን እንግልትና እሱን ለማስቀረት ነው። ስፔሻሊ አነስቴሻ ማሽኖች፣ ትልቅ ማሽኖች አሉ እስከ 3000 ዋት ሊደርሱ የሚችሉና ምንም አይነት እንግልት እንዳይመጣ ያገለግላል። ሁሉ አቀፍና ዘላቂ ልማትን ለማረጋገጥ የአካል ጉዳተኞችን ሚና ማሳደግ እንደሚገባ ተገለጸ። ዓለም አቀፍ የአካል ጉዳተኞች ቀን በገረሴ ከተማ ተከብሯል። ንጋቱ አይሳቅ ዝርዝር አላት።